አብዛኞቻችን በብዙ ሁኔታዎች ውስጥ ለጊዜያችን በማዘን ያ ማለት ነው። ለምሳሌ የማያስፈልግ ያ ስራ እንደማይለውጠን እያወቅን ግን እዛ ስራ ላይ ስለቆየንበት ይህን ያክል ጊዜ ስላለፈውበት ይህን ያክል ጊዜ ስለቆየበት እንዲሁም ደግሞ የፍቅር ግንኙነት ላይ ያ የፍቅር ግንኙነት እኮ ምንም አይነት እንትን የለውም። ግን እዛ ሁኔታ ውስጥ ለምንድነው እየቆየን ያለ ነው? ምክንያቱ ምንድነው? የኛ አእምሮ ምን አይነት ሰው እየሰጠን ነው እዛ ውስጥ እየቆየን ያለውን የሚለውን ዛሬ ከኔ ጋር በአጭር ቪዲዮ እንወያያለን ማለት ነው። መልካም ቆይታ ይሆንላችሁ። ሰብስክራይብ ላይክ በማድረግ ጀምሮ መልካም ቆይታ። እሺ በጣም አልፎላችሁ እንኳን ደህና መጣችሁ። በመጀመሪያ ወደዚህ ቻናል አክብራችሁ ቤዛ የምታስተላልፈው መልእክት ይጠቅመኛል ያስተምረኛል ብላችሁ ስለመጣችሁ እጅግ በጣም አመሰግናለሁ። እንግዲህ ዛሬ ይዤላችሁ የመጣሁት በጎጂ ግንኙነት ውስጥ ወይም ደግሞ ስራም ሊሆን ይችላል ብቻ የማይጠቅም ጓደኝነት ውስጥ በማይጠቅመን ሁኔታ ውስጥ እየቆየን ያለበት ምክንያት ምንድን ነው የሚለውን እነዚህ ነው የምናየው ማለት ነው። እነዚህም ደግሞ እኔ ለዛሬ 5 ነው ያስቀመጥኳቸው። እነሱ ምንድን ናቸው በሚቀጥለው እንወያይባቸዋለን ማለት ነው። እናንተም የራሳችሁን አስተያየት ማስቀመጥ ትችላላችሁ በኮሜንት ላይ። እሺ በጣም አሪፍ። እንግዲህ እኔ እነዚህን ለራሳችን እየሰጠናቸው ያለናቸውን ሰበቦች 5 ናቸው ያዘጋጇቸው ለዛሬ። እነሱ እናያለን ማለት ነው። በመጀመሪያ ጓደኛም ሆነ የፍቅር አጋርም ሆነ የስራ ቦታ ያንን ነገር ይቀየራል ብሎ መጠበቅ ነው። ወይም ደግሞ እኔ ቀይረዋለሁ በእኔ ኃይል ይሆናል የሚል አይነት ሰበብ ነው። ለምሳሌ አንድ ሰው ማንም ሰው ፈልጎ ካልሆነ ያንን ግንኙነት ፈልጎት ካልሆነ እዛ ቦታ ላይ እንድንሰራ ካልፈልገ ያንን ነገር ምናልባት እኛ ብቻ ላንሆን እንችላለን ስራ ቦታም ላይ ያለ ነው። በዋነኝነት ግን እኔ ስለ ፍቅር ግንኙነት ላይ ስለሆነ ላወራ የፈለግኩትኝ ያንን እንትን ልበላችሁ ማለት ነው። አንዳንድ ጊዜ የፍቅር ግንኙነቶች እንደማይሆኑ እያወቅናቸው በጣም ብዙ ጊዜያችንን ነው እዛ ቦታ ላይ የምናቃጥለው ማለት ነው። እና ያ ደግሞ ምንድነው እንቀይረዋለን የሚል ማንም ሰው ካልፈለገ አይቀየርም። ማንም ሰው እሱ ከፈለገ እንጂ እኔ ከፈለግኩኝ እንጂ ሰው ተቀየሪ ስላለኝ አልቀየርም። ሰው ራሳችሁን አታድክሙ። አንድ ሰው ያንን ግንኙነት ከፈለገው ጊዜውን ይሰጣል፣ ብዙ ነገሮችን ያወጣል፣ ብዙ ኃላፊነቶችን መውሰድ ይችላል። ኃላፊነት መውሰድ ካልቻለ፣ ጊዜ መስጠት ካልቻለ፣ ቢዚ ከሆነ ያልሆኑ ነገሮች ይለያሉ፣ ያስታውቃሉ። ግን ለራሳችን ያንን ግንኙነት እኛ ስለምንፈልገው ብቻ እቀይረዋለሁ ከነገ ይሻላል የሚል አይነት ነገር ውስጥ ሆናችሁ ራሳችሁን አታድክሙ። ወደ ራሳችሁ ብትመለሱ ይሻላል ባይ ነኝ። የመጀመሪያው ይሄ ነው ማለት ነው። መፍትሄውም እንደነገርኳችሁ ነው። እናንተ ራሳችሁን መቀየር ትችላላችሁ። ሰዎች መቀየራችሁም ሰው ራሳችሁ ሆኑ ማለት ነው። በሁለተኛ ደረጃ ላይ ለጊዜያችሁ ማዘን ነው። ይህን ያክል ጊዜ ቆይቼበታለሁ፣ ይህን ግንኙነት ይህን ያክል ለፍቼበታለሁ ብላችሁ የምታስቡ ከሆነ ይህን ሁሉ ጊዜ ወሰድኩበትን ጊዜ ያሳለፍኩበትን ይህን ጊዜ ጠብቄ ይህን ጉልበቴን አውጥቼ በዚህ የተሰማችሁን ስሜት ምናምን ከዛ ጋር የነበራችሁ ደግሞ የሆነች የተወሰነች ደስታ ልትኖር ትችላለች። ጊዜያዊ ስሜትን ማሰብ ሊሆን ይችላል። እንደዚህ አይነት ነገሮችን በራሱ ዋጋ ያስከፍሏችኋል። ምክንያቱም ትንሽ እየሰጠ ነው። እንደዚህ አይነት ሰው ትንሽ ይሰጠና ከዛ በጣም እንትን ብሎ ነው የሆነ የለም እናንተ የምትፈልጉት አይነት ነገር አይሆንም። ለራሳችሁ የምትሰጡትን ሰበብ አቁማችሁ ወይም ደግሞ ይህን ሁሉ ጊዜ ናቃጥዬ እንዴት የሚያክል ጊዜ ጠብቄ ምናምን የሚለውን ነገር ስታችሁ ምን ባደርግ ነው ለእኔ የሚሆነኝን አይነት ግንኙነት ማግኘት የምችለው ማለት ነው። የሚፈልገው አይነት ግንኙነት ይሄ ነው ወይ? ራስን መጠየቅ ያስፈልጋል። በእርግጥ በዚህ ግንኙነት ውስጥ በቆይ እኔ ትርፋማ እሆናለሁ። በእርግጥ ግንኙነት ስለ ትርፍ አይደለም፣ ግን ምንም ነገር እውነቱን እንነጋገር ከተባለ ሰጥቶ መቀበል እንጂ የአንድ ሰው ብቻ እንትን ገበሬም በአንድ በሬ እርሱ አይደለም ምርት የሚያመርተው። አንድ እጃውን እጄ ብቻው ማጨብጨብ አይችልም። ጊዜ ስለወሰደባችሁ ጊዜያችሁን ስላቃጠላችሁ ብቻ ያ ግንኙነት ይሳካል ማለት አይደለም። ስለዚህ
ለጊዜያችሁ ከማዘን ይልቅ እስከዛሬ ያለፈው ጊዜ ተቃጥሏል፣ አልፏል። ሰው ከዚህ በኋላ ምን ላድርግ ብላችሁ ለራሳችሁ ጥያቄ ጠይቃችሁ ያንን መፍትሄ እውነታውን ማለት ነው ሌላ ሰበብ ሊያመጣላችሁ ይችላል አይኖራችሁ። ይሄ እኮ ምናልባት ትንሽ ብትታገሹ ልክ ቀይረዋለሁ የሚል አይነት እስኪ ቆይ አይታወቅም ምናምን ያለ ጊዜያችሁን ድጋሚ ያታባብ ነው። ምክንያቱም መጀመሪያ መከባበር ከሌለበት፣ መዋደድ ከሌለበት፣ ሬስፔክት መደራረግ ከሌለበት ሲጀመር ትዳርም ላይ ቢሆን ያ ህይወት አይቀጥልም። መጀመሪያ ነው ክብርም ፍቅርም አብረው ናቸው የሚመጡት። እነዛ ነገሮች መጀመሪያ ከሌሉ በኋላ ይመጣል ብሎ ማሰቡ በጣም ከባድ ነው። መጀመሪያ በትንሹ መታመን ያልቻለ ሰው በኋላ በትልቁ ይታመንልኛል ብሎ መጠበቅ ያ በጣም ከባድ ነገር ነው። ምክንያቱም አንድ ሰው ገና ፍቅረኛሞች ሆናቸው ወይ ደግሞ ጓደኛሞች ከሆናቸው ይህን ነገር ማድረግ ከቻለ በኋላ ቤት ቁጭ ስትይ ምንም ነገር አለማድረጉ በምን እርግጠኛ ነሽ? አንተስ በምን እርግጠኛ ነህ? ስለ አንድ ሰው አይደለም እያወራሁ፣ ስለ ሁለታችንም ነው። ስለ እኔም ስለ ሴቷም ስለ ወንዱ ማለት ነው። እና እንደዚህ አይነት ነገሮችን ለጊዜያቸው ማዘን ብቻ ሳይሆን በደንብ ማየት ማለት ወደኋላ፣ ወደፊት፣ ወደ ግራ፣ ወደ ቀኝ እስከዛሬ ከነበረው አይታወቅም። ምናልባት እስከዛሬ ከነበራችሁበት እንትን የሆነ ነገር ታገኛላችሁ። ምናልባት ማየት አልቻላችሁም ነበር። በዛ ሰዓት እያሳያችሁ ነበር። ያዘው ጊዜያችሁ እንዳታቃጥሉ ነግሯችሁ ነበረ፣ ወይም ደግሞ ነግራ ነበረ ማለት ይቻላል። ሰው እንደዛ ማድረግ ነው ማለት ነው። ለጊዜያችሁ ከማዘን እነዚያ ጥያቄዎች ጠይቃችሁ ራሳችሁ መፍትሄ ወደ መፍትሄው ትሄዱ ባይነኝ ማለት ነው። ሌላው ይሄ እኔም ላይ ያለ ነገር ነው እና እኔ ባይዘዌ እናትና አባት ሲለያይ በልጅነታችሁ እናትና አባት ከተለያየባችሁ የሁለቱንም ፍቅር ማግኘት አይቻልም፣ ወይም ደግሞ አታገኙም። ብቻ እኔ እንደዛ አይነት እንትን አለብኝ ነው የሆነ ፈላጊ ነኝ ማለት ይቻላል። እውነታውን እንነጋገር ከተባለ ግን በጣም የእንትን ጊዜ ነበረ። በአሁኑ ሰዓት ግን ይሁን አይወጣልኝም። እንደዚህ አይነት ስሜት አለ ውስጤ፣ ግን ቶሎ ባንናለሁ እና ቶሎ ወደ ራሴ መመለስ ምናምን እችላለሁ ማለት አውቄዋለሁ። የልጅነት ትራማ ውስጥ የነበረበት የሆነ ምንፈልገው ሰው የለም፣ ምንፈልገው ቶሎ ማግኘት ያልቻለው ይሄድብናል ብለን የምንፈራው ሰው፣ ይናፍቀኛል ብለን የምናስበው አይነት እንደዚህ አይነት ትራማዎች አሉ። ምናልባት እናታችሁ በቅርብ ካልነበረች እና እናታችሁን በጊዜ ማግኘት ከቻለ እየናፈቃችሁ ከነበረ ወንዶች እና ሴት ልጅ በጣም ነው የምትወዱት። ምክንያቱም ያቺ ሴት የምትርቃችሁ ነው ይመስላችሁ በልጅነታችሁ ያንን ፍቅር አታችሁ ስላደጋችሁ ማለት ነው። እኛ ሴቶች ደግሞ ወንዶች ለምሳሌ አባታችን ከራብረን ካላደግን አባታችን ተለያይቶ በጣም ርቆን ከነበረ እና የአባት ናፍቆት ከነበረብን በልጅነታችን የቀረብነው ወንድ ሁሉ አብሮ እንዲሆን ነው የምንፈልገው። ያንን የአባታችንን ፍቅር ያገኘን ነው የሚመስለን ሰው። እንደዚህ አይነት እንትኖች ውስጥ ስንገባ ደግሞ በቃ ይሄ ከልጅነት ትራማችን ጋር የተገናኘ አይነት ነገር ነው እና ጥቅም የለውም። እንትን ማለት ያስፈልጋል። እኔ ነኝ እንጂ ያንን ስሜቱ እኔ ጋር ስላለ ነው እንጂ ያ ሰው እንትን ስላለ አይደለም። ወይም ደግሞ ያ ሰው ያ ካራክተር የተራበሰ ይሆናል። ልክ አገኘሁት ስለ አባቴ ድንገት ወይ ተጠርቶ ሊሄድ ይችላል። ከዛ በቃ ናፍቆቴን ሳልወጣ ሄዳል ምናምን። እንደዚህ አይነት ካራክተሮች የተራበሱ ሰዎች አሉ። ምን እንደሚፈልጉ ያውቁ። እንደዚህ አይነት ነገሮች ሲያደርጓቸው ያልካል መባነን ያስፈልጋል። ለምን ብሎ መጠየቅ ያስፈልጋል ማለት ነው ራስ ነው። በአራተኛ ደረጃ ደግሞ የሆነ አንዳንድ ጊዜ ግልጽ ያልሆነ ግንኙነት ውስጥ እንገባና ከነገ ዛሬ ግልጽ ይሆናል። እንደውም አንድ ጓደኛዬ የሆነች ዝም ብላ የምታወራው ልጅ አለ ነው። እሱ ይጠይቀኛል፣ ዝም ብላ ትጠብቃለች። እሱም ደግሞ ዝም ብሎ ነው የሚያወራ። ገባችሁ? ያ ግንኙነት ግልጽ መሆን አለበት። ያ ግንኙነት ግልጽ እስካልሆነ ያ ሰውዬ ሊያውቅ አይችልም። ገባችሁ ማለት ነው። ግልጽ ያልሆነ ግንኙነት ውስጥ አትቆዩ። ያ ሰውዬ ትፈልጉታላችሁ፣ ትፈልጊዋለሽ ወይስ አትፈልጋትም? አትፈልጊውም ማወቅ ያስፈልጋል። አለበለዚያ በአሁኑ ጊዜ እርግጠኛ ነኝ ለቀልድ የሚሆን አይነት ሰዓት ያለው ሰው ያለ አይመስለኝም። በጣም ከባድ ጊዜ ላይ ነን። ኑሮ ውድነቱ፣ ብዙ ነገሮች አሉ። እነዚህን ነገሮች ለይቶ ማወቅ
ለእናንተም ቢሆን ለፈጣሪም ቢሆን የምትመቹት እንደዛ ሲሆን ነው። ግልጽ ያልሆነ ግንኙነት ውስጥ አትግቡ። አብዛኛውን ጊዜ ደግሞ በሆኑ ሰዓት እያዩት ያለሁት ነገር ብዙ ሰው ተጎድቷል፣ እንደተጎዳ ነው እያስመሰለ ያለው። እያስመሰለ ብቻ ሳይሆን እውነታውም ነው። ግን እየተጎዳዳ ያለው በምንድን ነው? እንደዚህ አይነት ግልጽ ያልሆነ ግንኙነት። እንደውም ዛሬ አወኩሽ በቃ ሌላ ነገር ውስጥ ወዱ ምናምን በስልክ ሌላ ነገር ምናምን ሊደረግ ይችላል። ግን ምን አይነት መጀመሪያ ላይ ከዛ ግንኙነት ምንድን ነው የምፈልገው የሚለውን ነገር ማውራት በግልጽ መታወቅ ያስፈልጋል እንጂ ዝም ብሎ ተነስቶ ገና ስለተዋወቁ እንትን ማለት አያስፈልግም ማለት ነው። ግልጽ የሆነ ግንኙነት ቢኖራቸው ጥሩ ነው። በዛ ትጎዳላችሁ። ወንድም ሆነ ሴት በግልጽ ማውራት ያስፈልጋል። ሌላው እንደዚህ አይነት ግንኙነት ውስጥ የሚጎዳ አይነት ግንኙነት የሚሆነው እንዴት መሰላችሁ? ምን እንደሚፈልጉ የማያውቁ ሰዎች አሉ። ሴቶችም ወንዶች ዝም ብሎ ማውራት ብቻ የሚፈልጉ ከዛ ሴት ምን ይፈልግ አያውቅም። ከዛ ወንድ ምን እንደምትፈልጉ ላታውቅም። ዝም ብላ ታወራለች። ዝም ብሎ ያወራል። ከዛ በቃ በማውራት ብቻ እንደ አይሆንም እኮ እንደዛ። ምክንያቱም ምናልባት ያ ወንድ ከዛ ፍቅር ሊይዘው ይችላል። እኔ ከሆንኩ ለምሳሌ እያወራሁ ያለሁት ፍቅር ሊይዘኝ ይችላል ከሱ። ምንድን ነው የምፈልገው? የምንፈልገውን ነገር ማናቅ ሰዎች አለን። ሰዎች ሴት ውስጥ እየገባን ራሱ የሰው ህይወት ለመበጠት የምንፈልግ በጣም ብዙ ሰዎች አለን። በአሁኑ ሰዓት እርድና የሚመስለንም ሰዎች አለን። ምንም ነገር የምንፈልገውን ነገር ሳናቅ ሄደን ብቻ ሰው ሀይ ማለት ምናምን። እኔ እኮ ለዚህ ጊዜ ያለ ወይ ነው ጥያቄ። ሲጀመር ጊዜ ያላቸው ከዛ ደግሞ ካልሆነ ለምንስ እዛ ይደረጋል? የምትፈልጉትን ነገር የማታውቁ ሰዎች ሲጀመር ራሳችሁን ቻሉ። ግን እናንተ ምን እንደሚፈልጉ የማያውቁ ሰዎች ጋር ራሳችሁን፣ አብሶ ሴቶች ራሳችሁን ጠብቁ። ሴት ስለሆንኩ ሴቶች ለወንዶችም ይቀጥላል፣ ግን ለወንዶችም ይጀምራል። አብዛኛው ጊዜ ግን ሴት ላይ እንደዚህ ነገር የሚፈጠረውና ራሳችሁን ጠብቁ እላለሁኝ። እንደዚህ አይነት ሀሳቦች ሼር አደርጋችኋለሁ በምችለው ማለት ነው። ላይክ እና ሰብስክራይብ ያደርጋችሁ። መልካም ቆይታ ይሁንላችሁ። ስለነበረን ጊዜ አመሰግናለሁ። ቸር ሰንብቱ። በቀጣይ ቪዲዮ